አንተ ነው ተንኮሱ? አዎ። ምንድነው ይሄ ሁሉ እንዴ? ቤቱ ነው እንደ ይዘህ ከመጣው አስቀምጥ። በስማ እንዴ እንትን ነው ትኩሳት አለብኝ። ትኩሳት አለብኝ። ታዲያ ይሄ ፍሪጅ ይመስላል ስታይ። እንትን ነው እቺን ልውሰዳት እንግዲህ ትጠፋለች። አስቀምጥ። ከጎረቤት ነው ያመጣሁት። እቺ ከጠፋች ሰው ጋር ጣላል ነው እንዴ ልይዛት? ምንድነው የሆነው? ምን እንዳስነኩብን አላውቅም። በቃ አስቸገረ ቤት። ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ። ኮንሰርት ዲስኦርደር ካልጨፈራችሁ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ። ከባርቻቻ ዲዝልስ ነው ትውልዱ የተጠቃበት ያለ ክፉ ባስካርጅና ጭፈራ ሰው በጭፈራ ይዝናናን። እኛ ተሳቀም ማለቃችን ቶርክ ዲስኦርደር ስልኬ ጠራ። ሶራ ዶክተር ጨፍር ዶክተር እያልን አደራ አለምዬ ሶራ እኔ ነው ጨፍር እንደ እኔ ዲሲፕሊን አይፈቅድም አልጨፍርም። ዶክተር እንትን አትበለኝ ጨፍር በቃ ዝም ብለህ ጨፍር። ሃይማኖት አይፈቅድም ግን እሺ የማንም አይፈቅድም ጨፍር። ልጄ እኮ ቀይራብኝ ነው ጥሪ አልጨፍርም። ጀሚል ያረክሽ ነው ስር እያለቀም አረብሽ ይላጥናበት አደግ እንደርሶ መሆን አልፈልግም። እንዳንተ እንዳልሆን ይኸውልሽ እንደኔም የተማረ የለም። የፈለግሽውን ጥያቄ ጠይቂኝ። ሶስት ተናካሽ እንስሳ ጥቀሱ። እውነት ለመናገር ስለ እንስሳ ብዙ እውቀት የለኝም። ለእንስሳ ቀረብ የምትለው ሙርሽዳ ናት። እሷን ልጠይቅ። ሙርሽዳ ከተናካሽ እንስሳ የምታውቂው አለ? ከቤት ነው ከዱር? ምን ለውጥ አለው? ከቤት አንተ ነው ተናካሽ ብለሽ አስነከሽኝ። ከተማርሽው ጠይቂኝ እስቲ። ከተማርኩት እሺ ጫት ለጤና ጠንቅ ነው። እውነት አሰት ከቅጠል ሁሉ ለምንድን ነው ሰው ጫትን የጠመደው? የሚያስተምረው ነገር አጥቶ ነው? በእኛ ጊዜ ስንማር እሸት ይባላል አስተማራችን። ዱላ ነገር ይዞ ይመጣል፣ ቀለበት ያመጣል። ቀለበቱን አስገቡት ልጆች። ኋላኔ ምን እንደሚያወራ አይገባኝም። ካደኩ በኋላ ነው ምን እንደሆነ የገባኝ። ጭንቅላቴን ግን ታያለሽ፣ ያን ተማርኩትን አሁን ድረስ ይዤዋለሁ። እኔም አልተማርኩም እንጂ እኮ ጭንቅላቴ ክፍት ነው። ጨርቅ አስገቢበት ንፋስ እንዳይገባብሽ። ጭንቅላቴ ክፍት ነው ምናምን ትላለች። በወር አንድ ጊዜ ነው የምትታጠበው። ለጫት ጉዳት ብቻ ነው ደፍተርሽ የሚያወራው። ስለ ንጽህና ምን ያለ በስንት ጊዜ ታጠቡ ይላል። እስቲ እዩ። እርሶ በስንት ጊዜ ነው የምታጠቡት? እማ አልሐምዱሊላህ ከ4 ሳምንት አልፎኝ አያውቅም። አሁን የሚያዩ ሰው ምን ይልሃል? በተለይ እሱ ናቸው የሚያዩኝ። እኔ አላያቸው። የሚያውቀው ሰው የለም። በል በወር የሚታጠበውን ትነግረኛለህ። አጥፋው ካለ ለምን የሚጠፋው እንዳታጠፋው